የበጎ አድራጎት ዘመን፣ የክፉ አድራጎት ዘመን፣ የብልህነት ዘመን፣ የሞኝነት ዘመን፣ የጽኑ እምነት ዘመን፣ የጥርጣሬ ዘመን፣ የብርሃን ዘመን፣ የጨለማ ዘመን፣ ተስፋ የሚጣልበት ዘመን፣ ተስፋ የማይጣልበት ዘመን፣ ሁሉም ነገር የተሟላበት ዘመን፣ አንዳችም ነገር ያልተሟላበት ዘመን፣ የደስታ ዘመን፣ የሐዘን ዘመን። ባጭሩ ዘመኑ ተቀራኒ ሁኔታዎች የነገሱበት ዘመን ነበር። የሁለት ከተሞች ወግ ቻርልስ ዲከንስ እንደጻፈው ሳህለ ስላሴ ብርሃነ ማርያም እንደተረጎመው እንግሊዛዊ ደራሲ ቻርልስ ዲከንስ ከ200 ዓመት በፊት ለተካሄደው የፈረንሳይ አብዮት የገለጻቸው ባህሪያት በሌላይቱ አህጉርና አገርም ተስተውለዋል። ኢትዮጵያ ከየካቲት 1966 ዓመተ ምህረት ጀምሮ በአብዛኛው ግብታዊነት በሚንጸባረቅባቸው እንቅስቃሴዎች ተውጣ ነበር። ባልጋወራሽነትና በንጉስነት ለ57 ዓመታት የቆዩት አፄ ኃይለ ሥላሴ ስልጣናቸው እየተሸረሸረ ሁኔታውን መቆጣጠር ሲሳናቸው የሚሾሟቸው ጠቅላይ ሚኒስትሮችም የሥራ ጊዜያቸውን በወራት ማስቆጠር ጀምረዋል። ጠቅላይ ሚኒስትር አክሊሉ ሀብተወልድ፣ ጠቅላይ ሚኒስትር እንዳልካቸው መኮንንና ጠቅላይ ሚኒስትር ሚካኤል እምሩ 6 ወር ባልሞላ ጊዜ ውስጥ ሀገሪቱን በርዕሰ መንግስትነት አስተዳድረዋል። መስከረም 2 1967 ዓመተ ምህረት ግን የዚህ ሁሉ መገቻና የአዲስ ስርዓት መባቻ ሆነ። በዛን ቀን ንጉሱ ከስልጣን እንዲወርዱ መወሰኑ ተገልጾላቸው በአንዲት ቮልክስቫገን 4ኛ ክፍለ ጦር ይገኝ ወደ ነበረ ማረፊያ ሲወሰዱ ያ ስርዓትም አብሮ የነጎደ መሰለ። በዚህ ወቅት ለሀገሪቱ አዲስ የነበረ ወታደራዊ አስተዳደር ደርግ የተባለ ኮሚቴ ስልጣኑን ተረክቦ ሀገሪቱን ማስተዳደር ጀመረ። ከጦር ሰራዊት፣ ከባህር ኃይል፣ ከአየር ኃይል፣ ከብሔራዊ ጦርና ከሆኒ ፖሊስ በተውጣጡ ተወካዮች ሰኔ 21 ቀን 1966 ዓመተ ምህረት የተቋቋመው ደርግ ከሻለቃ እስከ ተራ ወታደርነት ማዕረግ ያላቸውን መለዮ ለባሾች ያካተተ ነበር። አንዳንዶች 108 ሌሎች ደግሞ 126 አባላት እንደነበሩት የሚናገሩለት ደርግ ህጋዊነትና ተቀባይነት እንዲያገኝ በህብረተሰቡ ዘንድ ታዋቂና ተወዳጅ በነበሩ ሰዎች መጠቀም ይፈልግ እንደነበር የወቅቱን ሁኔታ አስመልክቶ የተደረጉ ጥናቶች ያስረዳሉ። ይህንንም ሚና እንዲጫወቱ በወቅቱ የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ሚኒስትር ሌተናንት ጄኔራል አማን ሚካኤል አንዶም የወታደራዊ አስተዳደር ደርግ ሊቀመንበርና የሚኒስትሮች ሰብሳቢ ሆነው ተሾመዋል። ህዳር 13 1967 ዓመተ ምህረት ከለውጡ በኋላ የሀገሪቱ የመጀመሪያ ርዕሰ ብሔር የሆኑት ሌተናንት ጄኔራል አማን አንዶምን ጨምሮ 60 የቀድሞ መንግስት ከፍተኛ ባለስልጣናትና ሌሎችም ግለሰቦች ተረሸኑ። ይህ እርምጃ መላ ሀገሪቱን ከማስደንገጡም በተጨማሪ የአዲሱ ወታደራዊ አስተዳደርን ገጽታ ማሳየት የጀመረ ክስተት ነበር። ያለምንም ደም እንከኗ ይውደም የሚል መፈክር ይዞ የተነሳው እንቅስቃሴ መሪ አድርጎ የሾማቸውን ሰው ስልጣን ላይ ያቆየው 71 ቀናት ብቻ ነበር። ይህ ክፍት የሥራ ቦታም በአዲስ ተሿሚ መሸፈን ነበረበት፣ በብርጋዴር ጄኔራል ተፈሪ በንቴ። የዛሬውም አውደ ሰብ ዝግጅት እኚህን ርዕሰ ብሔር ወይም በወቅቱ አጠራር የደርግ ሊቀመንበርን ታሪክ ለመቃኘት ይሞክራል። ለሁለት ዓመታት ያህል በሊቀመንበርነት በቆዩት ተፈሪ በንቴ ዙሪያ የተደረጉ ጥናቶች ስለመኖራቸው እርግጠኛ መሆን አልተቻለም። የህይወት ታሪካቸውን አስመልክቶ የተጻፉ መረጃዎችም ቢሆኑ በሊቀመንበርነት በተሾሙበት ጊዜ ይታተሙ በነበሩ ጋዜጦች ላይ አንድ ጊዜ ብቻ ከወጡት በስተቀር ሌላ መኖር ያጠራጥራል። የወቅቱን የፖለቲካ ታሪክ አስመልክቶ በአማርኛና በእንግሊዘኛ በወጡት መጽሐፍትም ላይ አልፎ አልፎ ስማቸው ከመጠቀሱ በስተቀር ታሪካቸውን አስመልክቶ የተጻፉ ነገሮች አላገኘንም። የጄኔራሉ ባለቤትና አብዛኞቹ ልጆቻቸው በውጭ ሀገር ስለሚኖሩ እነሱን አግኝቶ አንዳንድ መረጃዎችን ለመሰብሰብ አዳግቷል። በሀገር ውስጥ ያለው አንድ ልጃቸው ሊተባበረን ፈቃደኛ ባለመሆኑ ማግኘት በተቻለው መረጃ ላይ ተመርኩዘን ዝግጅቱን አቀርበናል።
ብርጋዴር ጄኔራል ተፈሪ በንቲ አማናንዶም ቤታቸው ውስጥ ተታክሰው ከወደቁ ከ6 ቀናት በኋላ ህዳር 1967 ዓመተ ምህረት የደርጉ ሊቀመንበር ሆነው ተሾሙ። በወቅቱ በነበረው የስልጣን አደረጃጀት የደርጉ ሊቀመንበር የሀገሪቱ ርዕሰ ብሔር ነበር። በወቅቱ የደርግ አባል የሚባሉት ከየወታደሩ ተቋም ተመርጠው የመጡ ናቸው። መጀመሪያውኑ 66 ላይ ከዛ በኋላ ግን የሰብሳቢ የሆነ ሲኒየር የሆነ በቀረው ሰራዊት ውስጥ ተቀባይነት አለው የሚባል ጀነራል ፈልገው መጀመሪያ ጀነራል አማንን ነበር ያደረጉት። በኋላ ከሳቸው ጋር በነበረው ልዩነት እሳቸው ከሞቱ በኋላ ጀነራል ተፈሪን አመጧቸው። እነኚህ ሁለቱም ቢሆኑ የደርግ አባላት አይደሉም ማለት ከሰራዊቱ ተመርጦ ሳይሆን የደርግ አባሎቹ ራሳቸው ተሰብስበው የመረጧቸው ሰዎች ናቸው እንጂ እንደ ሌሎቹ የደርግ አባሎች ከሰራዊቱ ውስጥ ተመርጠው የመጡ አይደሉም። ዋና ሊቀመንበር ሊሆኑ የቻሉት እንግዲህ የጀነራል አማንን ከገደሉ በኋላ እንግዲህ የግድ በህዝቡም በጦሩም ዘንድ ተቀባይነት ያለው ሰው አስፈለገ። እንግዲህ ከነበሩት ጀነራል መኮንኖች አንዳንዶቹንም አነጋግረው እንደነበረ ሰምቻለሁ በወቅቱ እና ጀነራል ተፈሪ በብዙ ነገር የሚያመዝኑ ነበሩ። በጦሩ በኩል የቆዩ ሰው ናቸው፣ የተከበሩ ሰው ናቸው። በሲቪሉ በህብረተሰቡ ዘንድ ደግሞ ተቀባይነት የሚኖራቸው ናቸው። በመጥፎ ነገር ስማቸው የተነሳ አልነበረም። እስከዛ ጊዜ ድረስ ለስለስ ያሉ ነበሩ እንዳጠናዋቸውና በሁለተኛ ክፍለ ጦር ምክትል አዛዥነት ተነስተው ወደዚህ ከመጡም በኋላ በመከላከያ ሚኒስቴር ውስጥ ብዙ ጊዜ በልዩ ልዩ ስብሰባዎች ተካፋይ ነበሩ። በሲቪል አስተዳደር መስሪያ ቤቶች ውስጥ በስብሰባ ተካፋዮች ነበሩ እና ያን ጊዜ በአገሪቱ ውስጥ ያለውን ያስተዳደሩን ሁኔታ የአስተዳዳሪዎችን የሹማምንቶችን ጠባይ ይሄን በተቻለ መጠን የተከታተሉ ሰው ስለነበሩ እንግዲህ በደርጎች በኩል ሰውየው በዚህ ሊያመዝኑ ይችላሉ ካሉት ጀነራል መኮንኖች በዚህ ሊያመዝኑ ይችላሉ። አንደኛ እንደ ጀነራል አማን የሚጋፉ አይደሉም። ስለዚህ እሳቸው በሽምግልናውም በብሔረሰብነቱም በባህሉንም በማዳበር የዚህ ኢትዮጵያዊነቱን ባህል የሉንታውን ባህል በሽምግልናው በዚህ አመዝነው እንደተመረጡ ነው ያን ጊዜ ተረዳሁት። ተፈሪ በንቲ በ1914 ዓመተ ምህረት ከአዲስ አበባ ከተማ አቅራቢያ በምትገኘው ለገዳዲ መወለዳቸውን በሊቀመንበርነት በተሾሙበት ወቅት የወጣው ኦፊሴላዊ የህይወት ታሪካቸው ያስረዳል። የአቶ በንቲ ቤተሰብ ካፈራቸው 12 ልጆች አንዱ የሆኑት ተፈሪ በ1928 የጣሊያን ወረራ ወቅት ነው አካባቢያቸውን የለቀቁት። ጠላት በገባ በሁለተኛ አመቱ በሶስተኛ አመቱ ይሄንን እዚህ በሁለተኛ ወይም በሶስተኛ አመቱ በዚህ እንደወጣ አውቃለሁ። በኋላ ሲያጫውት ምንድነው አባቱ ሽፍታ ነበር። የክርስትና አባቱ ወላጅ አባቱ ክርስትና አባቱ ሽፍታ ስለነበረ አካባቢ ይሄንን ያውቃል። ጥቅሞ ያስገድላል ያስይዛል በሚባል መልኩ ከአካባቢ እንዲጠፋ እንደተደረገ ነው። በዛን ሰዓት እኛ የት እንደገባ ማላወቅም። ከዛ ጠፋ ጠላት ከሄደ በኋላ ነው በፍለጋ ሲወጡ ሲወርዱ መጨረሻ ላይ ሊገኝ የቻለ በጃንሆይ ዘመነ መንግስት ለማለት ታይቷል። አንድ ጎበዝ ሆነች እህታችን ነበረች ተሙኑ የምትባል ታላቅ እሱን ሁላችን ታላቅ ነበረች። እሷ ታግላ ወጣ ወርዳ አገኘች። ሲገኝ ያን ጊዜ ሲግናል ውስጥ ይሰራ ነበር አሉ ተነገረ። በዛ አቅጣጫ እሷ አገኘ። ያኔ ጦር ሰራዊት ውስጥ ገብተዋል ማለት ነው። አዎ ጦር ሰራዊት ውስጥ በሲግናል ተቀጥሮ ተራ ልጅ ገና ልጅ ነበር እንደ ቦይ ስካውት እንደምለው ተገነት በሲግናል እዛ ተቀጥሮ እዛ ነው ውስጥ ነበር አሉ። ከዚህ በኋላ በገነት ጦር ትምህርት ቤት የእጩ መኮንነት ኮርስ ተከታትለው በምክትል መቶ አለቅነት ተመርቀዋል። በሀገር ውስጥና በውጪ ተጨማሪ ወታደራዊ ትምህርት ከመከታተላቸው በላይ በዩኒቨርሲቲ ደረጃም የህግ ትምህርት አጥንተዋል።
ከ30 ዓመታት በላይ በልዩ ልዩ የጦር ክፍሎች ውስጥ ያገለገሉት ተፈሪ በዩናይትድ ስቴትስ የኢትዮጵያ ሚሊታሪ አታሼ ሆነው ለ5 ዓመታት ያህል ሰርተዋል። ለተወሰኑ ጊዜያትም የሐረር ወታደራዊ አካዳሚ አዛዥ፣ የደርግ ሊቀመንበር ሆነው በተሾሙበት ወቅት ደግሞ የሁለተኛው ክፍለ ጦር አዛዥ ነበሩ። ፕሬዝዳንት መንግስቱ እንደነገሩኝ ማለት ነው ጦሩ እንግዲህ ፕሬዝዳንት ወይም ደግሞ ሊቀመንበር የሚሆነው ከናንተ መሐከል መሆን የለበትም። ከናንተ መሐከል የሆነ እንደሆነ ጀነራል አማንን የገደላቸዋቸው ለስልጣን ሽሚያብላችሁ ነው እና ከሌላ ከውጭ መሆን አለበት ብሎ አሉኝ ፕሬዝዳንት መንግስቱ። እና ብዙ መኮንኖች ኮንሲደርድ ተደረጉ ወይም ደግሞ ታሰቡ ገሌ ተባሉና በኋላ ስማቸው ቀረበ አሉ ለዲቤት ወይም ደግሞ whatever you call it ስማቸውን እየጠሩ ገሌ እያሉ for and against ወይም ደግሞ የሚመረጡበት የማይመረጡበት ምክንያት እንደዚህ እንትን ይያሉ ብዙ ተከራከርን አሉ። እንዴ እገሌማ ቢሆን እሱማ አይሆንም፣ ይሄ የሆነ እንደሆነ እንዲህ ነው በብዙ መንገድ ብቻ አይሆንም እየተባለ በመጨረሻው እንደውነቱ ከሆነ እንደነገሩኝ አንድም ጀነራል ለዚህ አልተመረጠም ነበር። አንድም ሲሆን ሻለቃ ወይም ከሻለቃ በታች ከፍ ብለው ይሄዱ እንደሆነ ሌተና ኮሎኔል እንጂ ከዛ በላይ በፍጹም አንቀበልም ባዮች ነበሩ። እነዚህ 120ዎቹ ማለት ነው። በመጨረሻው ታዲያ ምን ይሻላል? ገሌም እንደዚህ ከሆነ ምን እናድርግ? በኋላ ዞሮ ማን ላይ ይደርሳሉ? ተፈሪ በንቲ ላይ። በኋላ በብዙ እንትን በብዙ ክርክር መቼም ነቀፋው ምስጋናው ምን ከተባለ በኋላ እሱ ይሉና ይወስናሉ። ከደርጎቹ መካከል ለዛ ቦታ የሚሆን ሰው በዛ ወቅት ለማምጣት አስቸጋሪ ነበር። ምክንያቱም አልተረጋጉም ነበር ገና። ህዝቡም ዘንድ የነበራቸው ተቀባይነት ይሄን አልነበረም እና ከመካከላቸው እስከ ሌተና ኮሎኔል ደረጃ ድረስ ነበር የነበሩት። ከመካከላቸው እንግዲህ ሌተና ኮሎኔልም ይሁን ሻለቃውንም ይሁን ለርዕሰ ብሔርነት ለማምጣት አልቻሉም። አስቸጋሪ ነገር ነው የነበረው። አንደኛ ጦሩም አይቀበላቸውም በዛን ጊዜ። ምክንያቱም ጦሩ ገና ከነጉልበቱ ከነስሜቱ ነው የነበረው። ውስጡን አልተመታም፣ በካድሬ በምን እየተደረገ አልተመታም እና እንደጠነከረ ነው የነበረው። ስለዚህ ሌላው ቀርቶ ሻለቃ መንግስቱን እንኳን እኛ አልመረጥናችሁና ኑ ተመለሱ እያለ የሐረር ጦር የጮህበት ሁኔታ ነበረ እና በዛ ወቅት ከመካከላቸው የደርግ አባል ውስጥ አንድ ሌተና ኮሎኔል ወይም አንድ ሻለቃ ለርዕሰ ብሔርነት ቢያመጡ ጦሩ እንዳለ ስለነበረ አይቀበላቸውም። ህዝቡም ደግሞ ማን ነው ይሄ ብሎ አይቀበልም። ህዝቡም ያን ጊዜ የተማሪውም የሚጮህበት ጊዜ ነው የነበረው፣ የተጠናከረበት ጊዜ ነው የነበረው። እድገት በህብረት ዩኒቨርሲቲበት ድረስ የተጠናከረ አቋም ነው የነበረው እና ይሄ አስግቷቸው እንደነበረ ነው የተረዳሁት። በዛ ማለት በዚህ ብርጋዴር ጄኔራል ተፈሪ በንቲ የደርጉ ሊቀመንበር በመሆን ሀገሪቱን በርዕሰ ብሔርነት ለመምራት ተመረጡ። ጀነራል ግዛው ምን ይሰማቸዋል? ሲኒየር እሳቸው ናቸው፣ በማዕረግም በሲኒዮሪቲም። ቅድም እንደነገርኩ እሱ አራተኛ ነው። ስታንዲንጋችን የኛ ስታንዲንግ በማዕረግ ካልቀደመው በስተቀር በእውነቱ የሆነ ኢትስታንድስ እስከ መጨረሻ ይሄዳል። ያ ሲኒዮሪቲ ይከበራል ማለት ነው። እና ምን እንዴት ይቀበሉታል ይሄንን ተብሎ ተነስቶ ነበር አሉኝ። እስቲ ጠይቃቸዋለሁ እና ሐሳባቸውን ጠይቃለሁ ብዬ ነው። እኔ ማለት ይሰራል ብላችሁ ካሰባችሁ እኔ
ለምን 10 አለቃ አይሆንም? እኔ ግድ የለኝም ቅር አይለኝም አልኩ። እንግዲህ ይሄ ከሆነ ይጥሩልን ይጥሯቸው አሉኝ። እሺ አልኩኝና በማግስቱ ጠዋት ይመስለኛል ስልክ ደወልኩኝ አስመራ። ደወልኩና አገኘሁት። ትፈልጋለህና እንድትመጣ ይሄንን ብዙ ጊዜ ሰው አይወደውም ትፈልጋለህ የሚባል ነገር ግን እሱ ሳይገባው አይቀርም እንደው ለምን እንደተፈለገም እንጃ። በኋላ ወደ ማታ መጣ። በማግስቱ መጣና ሲያበቃ እኔው ጋር ነው መጀመሪያ የመጣው። ቤተ ማነው ደርግ ጽፈት ቤት ሄድ ላይ ቤተ መንግስት ነበር። ከዛ ከአራተኛ ክፍለ ጦር ተዛውረዋል እነሱ። በኋላ ይሄዳል እዛ ያው ጓድ ሊቀመም ፕሬዚደንት መንግስቱን አግኝቶ እዛ ተነጋግረው ብለው ጨርሰው እንደዚህ ብለው ነግረውታል። በኋላ መጣ እኔ ጋር ከሰማሁ በኋላ ምን አሉ አልኩት። ላንተ የነገርሁን ነው የነገሩኝ አለኝ። ወል እንግዲህ ብርታቱን ይስጠህ አልኩና እንደዛ በቃ እንደዛ ሆነ። እሱ ያው ሊቀመንበር ሆነ። እንግዲህ እዚሁ እንዲቆይ አድርጎኛል። መቼም ወደድኩም ጠላሁም እዚሁ ነው እንግዲህ እንገናኛለን። ያው እዚሁ መቆየቴ ነው። እኔ አስቀድሜ ሰምቻለሁ። እንኳን ደስ አለው ብዬ ብሎ አንገቱን ጠመዘዘ። ደስታውን አልተቀበለው። ፕሬዚዳንቱ እንኳን አላሉም እኮ ሹመት ያዳብሩ እንኳን ደስ አለ ጋሽ እና ዝም ብሎ እንትና አልተደሰተም። ደስተኛ ነበሩ ፕሬዚዳንት በመሆን የደርግ ሊቀመንበር በመሆን? አልነበረም፣ በፍጹም አልነበረም። ግን he had no choice። ለምሳሌ እሱ ባይፈልግ ኖሮ ምናልባትም በግድ አይሉትም ነበር። እኔ እንደሚመስለኝ አንድ ሰው አውቃለሁ። አሁን ለምሳሌ አንድ ነገር ተጠይቆ እኔ እንዲህ ያለ ነገር ውስጥ አልገባም ብሎ በጸጋ ነው የተቀበሉት። ተቀብለው ዝም አሉ፣ ምንም አላሉትም። ግን ተፈሪ ችግር መኖሩን ያውቃል። ህዳር 19 ቀን 1967 ዓመተ ምህረት የወታደራዊ አስተዳደር ደርግ ሊቀመንበር በመሆን ቃለ መሐላ የፈጸሙት ብርጋዴር ጄኔራል ተፈሪ በንቲ አለሁ የማይሉ ከፖለቲከኛነት ይልቅ የአባታዊነት ስሜት የሚያይልባቸው ሰው እንደነበሩ የሚያውቋቸው ይናገራሉ። እኔ መጀመሪያ ያጋጠመኝ በህዝብ ድርጅት ጽፈት ቤት ተገባላችሁ ተብለን ተሰበሰብነው ሲያቀርቡን እሳቸው ጋር የቀረብነው እና እንግዲህ እሳቸው በጣም ጨዋ እና ሰው አክባሪ እና እኛ የጠራናችሁ ለእኛ እንድትሰሩ ሳይሆን እኛ እንዳውም እንድታስተምሩን ነው። እኛ ገና ስለዚህ የምናውቀው ነገር የለም እና አብረን እንድናገሪቷ
በርዕዮተ ዓለም ነው የሚያዩት። እንግዲህ በዚህ አለመግባባት ተፈጠረ። ይህ ግንኙነት በቅያሜ ብቻ የቀረ አልነበረም፣ ርቆ የሚጓዝ ፍጻሜ ነበረው። በደርግ መካከል እየከፋ የመጣው ቅራኔ ተፈሪንም ጠለፋቸው። በተከታዩ ዝግጅት ፍጥጫውንና የጄኔራሉን የመጨረሻ ጊዜያት እንመለከታለን። በትናንትናው ዕለት በጠባቂያቸው በተሰነዘረባቸው ጥቃት የፌዴራል ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ሕይወታቸው አልፏል። ከጀነራል ሰዓረ መኮንን በተጨማሪ ሜጀር ጀነራል ገዛኢ አበራም በጥቃቱ ሕይወታቸው ማለፉን መንግስት አስታውቋል። በሁለቱ ጀነራል መኮንኖች ላይ በተጠናና በተቀነባበረ መንገድ የተፈጸመውን የግድያ ወንጀል በተመለከተ መንግስት የማጣራት ሂደቱን አጠናክሮ እንደሚቀጥል አመላክተዋል።